ሰላም ጋይስ እንዴት ናችሁ? አቢሲኒያ ትሬደር ነኝ። ዛሬም ደግሞ በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ልሰራላችሁ የፈለግኩት የላስት ዊክን ጎልድ ትሬድ ነው። ዛሬ ጎልድ ላይ ነው ፎከስ የምናደርገው። አይ ነው ብዙ ኢትዮጵያ ትሬደሮች ጎልድ ላይ እንዳሉ ፎከስ እንደሚያደርጉ። ሶ እኔም ዛሬ የጎልድን የላስት ዊክ ጎልድ ትሬድን ነው ጆርናል የማደርግላችሁ። እንዲህ ከዚህ ቪዲዮ አይ ሆፕ እንደምትማሩበት እንዴት ነው ማርኬቱን መመልከት የምንችለው፣ እንዴት ነው ፌር ቫሊ ጋፖችን ኦር ላይክ አይሲቲ ትሬደር ስለሆንኩ አይሲቲ ኮንሰፕቶችን እንዴት ነው መጠቀም የምንችለው የሚለውን ሞር እንደምትማሩበት እና ለብዙዎቻችሁም እንደሚጠቅም ተስፋ አደርጋለሁ። ሶ ብዙም ሳላንዛዛ ወደ ዛሬው ቪዲዮ እንግባ። ሶ ስንመለከት ላስት ኳርተር ላይ ከተደረጉ ነገሮች አንዳንድ ነገሮችን ኖት ስናደርግ ፕራይስ እነዚህ ሊኩዲቲዎች ቴክ አድርጎ ነበረ። ኦኬ ኦል ታይም ሃይ ፎርም ካደረገ በኋላ ሪቨርሳል ነበረን። በዚህ ሪቨርሳል እነዚህን ሴል ሳይድ ሊኩዲቲዎች ቴክ አድርጓል። እንደምትመለከቱትም እዚህ አካባቢ ምን አለ? ኢንኤፊሺየንሲ አለ። ኦኬ ሶ ከዚህ በኋላ በዚህ ኳርተር እነዚህን ሴል ሳይድ ሊኩዲቲዎች ታርጌት ካደረገ በኋላ የነበረ ምንድነው? ሪቨርሳል ነበረ ወይ ደግሞ ሪትሬስመንት ነበረ። ኦኬ ፕራይስ ወደዚህ ፌር ቫሊ ጋፕ ሪትሬስ አደረገ እና የመጀመሪያው 3 ዊኮች የት ነው ጎልድ ስቴይ ያደረገው? በዚህ ዊክሊ ፌር ቫሊ ጋፕ ውስጥ ነው። ሶ እኛ አሁን እንግዲህ ይሄንን በምንመለከትበት ጊዜ ሁለት ሀሳቦች ይኖሩናል። ወይ ከዚህ የሚመጣ ኮንቲኒዌሽን ሃየር ይኖረናል፣ ፕራይስ ይሄንን ፌር ቫሊ ጋፕ ኢንቨርት ካደረገ በኋላ የሚመጣ ቡሊሽ የሆነ ስትራክቸር ይኖራል፣ ወይ ደግሞ ይሄንን ሪስፔክት ካደረገ በኋላ የመውረድ ቻንስ ይኖረዋል የሚለውን ነው የምናጠናው። አሁን ላይ ይሄን በመመልከት ብቻ ላናየው እንችላለን። ስለዚህ ምን እናደርጋለን? ሞር ደግሞ ወደ ታችኛው ሃየር ታይም ፍሬም እንወርዳለን which is the daily chart ማለት ነው። ሶ ዴይሊ ቻርት ላይ በምንወርድበት ጊዜ አሁንም ስትራክቸር እንመለከታለን። እንዴት ነው ፕራይስ ወጥቶ ወደ ዊክሊ ፌር ቫሊ ጋፕ ውስጥ ያለ ደግሞ ይሄ ዴይሊ ፌር ቫሊ ጋፕ አለ። ሶ ይሄንን እንዴት ሂት እንዳደረገ እናጠናለን። በምንመለከትበት ጊዜ ይሄንን ፌር ቫሊ ጋፕ ልብ በሉልኝ፣ ፕራይስ ሪስፔክት አደረገ። ሁለተኛ ኳርተር ይሄኛው ቀን ላይ ነበረ። በቀጣዩ ቀን ፕራይስ ሪስፔክት አደረገ ይሄን ፌር ቫሊ ጋፕ። ምንድን ያደረገው? ኤክስፓንድ አድርጎ ሬላቲቭሊ ኳል ሃይ ፎርም አደረገ ከዚህ ዴይሊ ፌር ቫሊ ጋፕ ጋር ማለት ነው። ግን ክሎዝ ሲያደርግ ስንመለከት ምንድን ያደረገው? ሪጀክት አድርጎ ነው ክሎዝ ያደረገው። የዊክሊ ፌር ቫሊ ጋፑን ቦክስ ደልቼው ነው እንጂ ስቲል የት ነው ያለ ነው? ዊክሊ ፌር ቫሊ ጋፕ ውስጥ ነው። ሶ ከዚህ አሁን ሊወርድ ነው የሚል ሳይን ይሰጠናል ይሄ ሪጀክሽን። ከዛ ፕራይስ ምንድን ያደረገው? በሁለት ቀናች ውስጥ ኢኳል ሎው ከፈጠረ በኋላ በዚህኛው ቀን ይሄን ሊኩዲቲ ኢኳል ሎዎችን ሴል ሳይድ ሊኩዲቲ ካደረገ በኋላ አሁንም ሪጀክት አድርጎ ክሎዝ ካደረገ በኋላ ኤክስፓንድ አደረገ። ኤክስፓንድ አድርጎ ወዴት ነው የቀጠለው? አሁንም ሃየር ሃይ እያሳየን ነው። ሃዮችን ቴክ እያደረገ ነው። ከሎው ሪጀክት እያደረገ ምን እያደረገ ነው? ሃይ ቴክ እያደረገ ነው። ሶ ፕራይስ አሁንም ይሄንን ሃይ ቴክ አደረገ። ምን አደረጋ? አሁንም ሪጀክት አድርጎ ክሎዝ አደረገ። ከዚህ ሃይ ክሎዝ ቢያደርግ በቦዲ ወይም ደግሞ ቢዘጋ በቦዲ ክሎዝ ቢያደርግ የመቀጠል ቻንሱን ኢንዲኬት ያደርግልናል። ከዛ ምን ፈጠረ? በዚህኛው ካንድል ፕራይስ ምን ፈጠረ? ሌላ ቡሊሽ የሆነ አሬ ነው የሰጠን። ኦኬ ይሄን ቡሊሽ የሆነ አሬ በዚህኛው ቀን ሪስፔክት አደረገው። ፍራይዴ ቀን ላይ ነበር የዋለው። ከዛ አሁንም ኤክስፓንድ አደረገና ምን ሰጠን? አሁንም ሌላ ሃየር ሃይ። ኦኬ አሁንም ይሄን ሃየር ሃይ ስንመለከት ተመልከቱ፣ ፕራይስ የሆነ ስቶሪ እየነገረን ነው። ሃዮችን ቴክ እያደረገ ነው፣ ግን አልቻለም። ምን ማድረግ አልቻለም? በቦዲ ክሎዝ ማድረግ አልቻለም። ላስ ይሄኛው ካንድል ምንድን ያደረገው? ይሄንን ቤሪሽ የሆነ እቺ ማይነስ ቤሪሽን ኢንዲኬት ለማድረግ ነው። ቤሪሽ የሆነ ፌር ቫሊ ጋፕ ሪስፔክት ካደረገ በኋላ ክሎዝ አደረገ። ከዚህ ስዊንግ ሃይ ክሎዝ ማድረግ አልቻለም። ከዛ በኋላ ሀፕን ያደረገው ነው በጣም ወሳኝ ነገር። በዚህ ቀን ተመሳሳይ አሁንም ፕራይስ ሪስፔክት አደረገ። ሪስፔክት አደረገ የምንለው ፌር ቫሊ ጋፕ ምን ሲሆን ነው? ስቲል ሊወጣ ይችላል፣ በዊኩ ሊወጣ ይችላል፣ ግን በቦዲው ክሎዝ ካላረገ ወይም አውትሳይድ ክሎዝ ካላረገ ሪስፔክት አደረገ እንላለን። በዚህ ቀን ላይ ፕራይስ ስቲል ይሄንን ቡሊሽ ፌር ቫሊ ጋፕ ሪስፔክት እያደረገ ነበር። ስለዚህ በዚህኛው ቀጣይ ቀን የመውጣት ቻንስ አሁንም ነበረ። ምክንያቱም እነዚህ ሊኩዲቲዎች ቴክ አድርጎ ሪጀክት አድርጎ ክሎዝ ስላደረገ ይሄኛው ቀን ፕራይስ የመውጣት ቻንሱ ስቲል ሃይ ነበር። ግን የተመለከትነው ያንን አይደለም። ፕራይስ ምን አሳየን? ዋንስ ከነዚህ ባይ ሳይድ ሊኩዲቲዎችን ግራብ ካደረገ በኋላ ቤሪሽ የሆነ ፌር ቫሊ ጋፕ ፊል ካደረገ በኋላ ይሄኛው ቀን ምን ቲፕ አደረገን? ይሄንን ቡሊሽ የሆነ አሬ ምን አደረገው? ኢንቨርት አደረገው። ስለዚህ መከበር የነበረበት አሬ ፕራይስ ይሄንን አሬ ሪስፔክት አድርጎት አንድ ጊዜ ወጥቶ ነበረ። አሁንም ከዚህ ሪጀክት አድርጎ ክሎዝ ሲያደርግ በቀጣይ ቀን ኤክስፓንሽን ስንጠብቅ ምን አደረገ? ክሎዝ አደረገ። ምን ኢንዲኬት እያደረገን ነው?
የሆነ ቼንጅ መምጣቱን ኢንዲኬት አድርገው። ቼንጅ ባይመጣ ኖሮ ፕራይስ ይሄንን ምን ማድረግ አልነበረበትም፣ ኢንቨርት ማድረግ አልነበረበትም። አሁን የዚህ ኢንቨርትድ መሆን ወደ ምን ተርን ያደርገናል? ኦኬ አሁን ወደ ሴል ስታፕ ታርጌት እንድናደርግ ድሮ ሊኩዊዲቲያችን ሴል ስታፕ እንዲሆኑ ምን ያደርገናል? ኢንዲኬት ያደርገናል። ኦኬ ስለዚህ ፕራይስ ይሄንን ኢንቨርት ካደረገ የመውረድ ቻንሱ አሁን ከፍ እንዳለ እንረዳለን ማለት ነው። ሶ ከዚህ ቀን በኋላ ነው እኛ ምን ሀንት የምናደርገው? ሾርት ሀንት የምናደርገው። ኦኬ ስለዚህ ይሄኛውን ካንድል ስንመለከት እንደውም ምንድን ያደርገው? ይሄን ኢንቨርት አድርጎ ሬላቲቭሊ ኢኳል ሃይ ነው ኢኳል ሎ ነው ፎርም ያደረገው። እንደውም ይሄንን ስንመለከት ቤሪሽ የመሆን ቻንሱን ስትሬንግዝ ያደርገዋል፣ ይጨምረዋል። ምክንያቱም ሞር ሴል ስታፕ ሴል ሳይድ ሊኩዊዲቲ ጀነሬትድ እንዲሆን እየሆነ ነው። ጠጋ ብለን ስንመለከት ደግሞ ሁለት ኢኳል ሎዎች አሉን። አሁንም ጠጋ ስንል ደግሞ አንድ ስዊንግ ሎ አለን። ስለዚህ እንደ ታርጌት ልንይዝ የምንችላቸው 3 ሴል ሳይድ የሆኑ ሊኩዊዲቲዎች አሉ። ስለዚህ አሁን ምን ሰጥቶናል? ዴይሊ ታይም ፍሬም በምንመለከትበት ጊዜ የሆነ ቤሪሽ የመሆን ፖሲቢሊቲ ወይም ደግሞ ቻንስ መጨመሩን ኢንዲኬት የሚያደርግልን ዴታ አግኝተናል። ኦኬ ስለዚህ ይሄ ኔሬቲቭ ልንለው እንችላለን። ከዚህ ላይ ደግሞ እንወርዳለን። ወደ 4 ሃወር ታይም ፍሬም እንወርዳለን። ወደ 4 ሃወር ታይም ፍሬም በምንወርድበት ጊዜ እንመለከታለን ፕራይስ እዚህ ጋር ነው ፊል ያደረገው። ይሄን ሊኩዊዲቲ ቴክ አደረገ፣ ኢሚዲየትሊ ሪጀክት ነው ያደረገው። ከዛ ተመልከቱ ቡሊሽ የነበሩ አሬዎች አሁን ምን እየሆኑ ነው? ኢንቨርትድ እየሆኑ ነው። ፕላስ ቡሊሽ የሆኑ አሬዎች ወይም አሬ የምንለው እነ ፌር ቫሊ ጋፕ፣ እነ ኦርደር ብሎክ፣ እነ ብሬከር ብሎክ እነዚህ በሙሉ አሬዎች ይባላሉ፣ እንደ ኮመን ተርም ማለት የተሰጣቸው። ሶ ቡሊሽ የሆነ ፌር ቫሊ ጋፕ ፕራይስ ዲስሪስፔክት እያደረገ ወይም ደግሞ ኢንቨርት እያደረገ ምን እየፈጠረልን ነው? አዲስ የሆኑ ቤሪሽ የሆኑ አሬዎችን ደግሞ ምን እየሰጠን ነው? ቤሪሽ የሆኑ ፌር ቫሊ ጋፖችን ፎርም እያደረገ ነው። ከዛ ከነዛ ቤሪሽ የሆኑ ፌር ቫሊ ጋፖች ለምሳሌ ከዚህ 4 ሃወር ፌር ቫሊ ጋፕ የቀጠለ ደግሞ ቤሪሽ የሆነ ስትራክቸር እየተመለከተ ነው። ከዛ አሁንም ደግሞ አልጎሪዝሙ ምን እያደረገ ነው? ቤሪሽ የሆኑ አሬዎችን ፎርም እያደረገ ነው። ይሄ ምን ይነግረናል? ኦልሬዲ ባይ ሳይድ ሊኩዊዲቲ ባይ ኦርደር እዚህ ጋር ማለቁን ወይም ደግሞ ባይ ፕሮግራም እዚህ ጋር ማለቁን ባይ ሳይድ ሊኩዊዲቲዎች ግራብድ መሆናቸው። ስለዚህ ምንድን ነው ያደረገው? አልጎሪዝሙ ካደረገው ነገር አንዱ ምንድን ነው? ስማርት መኒ ትሬደሮች የራሳቸውን ሾርት ፖዚሽን ከዊሊንግ ባየሮች ጋር ወይም ደግሞ ይሄንን ሃይ ፕራይስ ብሬክ ካደረገ ይቀጥላል ብለው ከሚያስቡ ብሬክ አውት ትሬደሮች ይባላሉ። እነዚህ አይነት ትሬደሮች ከነሱ ባይ ፖዚሽን ጋር ፔር እንዲያደርጉ አላው ካደረገ በኋላ ምን ያደርጋል? ፕራይስን ሴንድ ያደርገዋል ወደ ኢንቴንድድ ወደ ሆነው ወደ ሴል ሳይድ ሊኩዊዲቲ ምን ያደርገዋል? ድራይቭ ያደርገዋል ማለት ነው። በዚህን ጊዜ የምንመለከታቸው ስትራክቸሮች አሉ። ሞር ወደ ሴል ሳይድ ሊኩዊዲቲ እየሄደ መሆኑን የሚገልጹልን ስትራክቸሮች አሉ። እነሱ ምንድናቸው? ቡሊሽ የሆኑ አሬዎች ፌል በሚያደርጉበት ጊዜ፣ ከዛ ቤሪሽ አሬዎችን ደግሞ አልጎሪዝሙ በሚፈጥርበት ጊዜ እነዛን ቤሪሽ አሬዎች ደግሞ ፕራይስ ሪስፔክት እያደረገ አሁንም በሚወርድበት ጊዜ ምን አወቅን ማለት ነው፣ ወይም ደግሞ ምን አይደንቲፋይ ያደረግን ማለት ነው? ኦርደር ፍሎውን አይደንቲፋይ ያደረግን ማለት ነው። ስለዚህ ምን ኦርደር ፍሎ ላይ ያለ ነው? ቤሪሽ ኦርደር ፍሎ። ለምን? ይሄንን ኢንቨርት አደረገ። ይሄንን ፕራይስ ደግሞ ይሄንን 4 ሃወር ፌር ቫሊ ጋፕ ምን አደረገው? ሪስፔክት አደረገው። ይሄኛውን ቤሪሽ ፌር ቫሊ ጋፕ ሪስፔክት አደረገ። ከዛ አሁንስ ዲስፕሌስ አደረገ። ተመልከቱ አፕ ክሎዝ ካንድሎችን ምን እያደረገ ነው? ፕራይስ ክሎዝ እያደረገ ነው። ከዛ ሌላ 4 ሃወር ቤሪሽ የሆነ አሬ ፕራይስ ፎርም አደረገ። እሺ ከዛስ አሁንስ ዲስፕሌስ አደረገና ይሄንን የዴይሊውን ፌር ቫሊ ጋፕ ቡሊሽ የነበረውን ፌር ቫሊ ጋፕ በዚህ በማክሰኞ ቀን ላይ ምን አደረገ? ኢንቨርት አደረገ። ኦኬ በማክሰኞ ቀን ላይ ኢንቨርት አደረገ። ይሄ አሁን እንደው ምን ሰጠን? ሪሌቲቭሊ ኳላይ ዴይሊ ታይም ፍሬም ላይ እንዳወራሁት ይሄ አሁን ሞር ሴል ስታክ እንደሚሆን ሰፖርት እና ሬዚስተንስ ትሬደሮች ይሄንን እንደ ሰፖርት ሌቭል ሊመለከቱት እንደሚችል እና አልጎሪዝሙ በሚወጣበት ወይ ሪትሬስ በሚያደርግበት ጊዜ ኦኬ ይሄ ሰፖርት ሌቭል ሄልድ እያደረገ ስለሆነ የመውጫ ቻንሱ ሃይ ነው ብለው ባየሮችን የሚፈጥርበት ትራፕ ይሄ ቴክ የሚያደርግበት ልበለው ቃሉ ይቅርታ ግን እንደዛ ነው። ኦኬ ሶ ከዛ ምንድን ያደረገው? ሪትሬስ ነው ያደረገው። ዌድነስዴይ የነበረ ሪትሬስመንት ነበረ። በዛ ሪትሬስመንት ውስጥ ሪትሬስ ካደረገ በኋላ የት ነው ሪትሬስ ያደረገው? ወደዚህኛ ወደ ዴይሊ ኢንቨርዥን ፌር ቫሊ ጋፑ ተመልከቱ። ኮንስኩዌንት ኢንክሮችመንቱን ሪስፔክት እንዴት እንዳደረገው ክሎዝ አላደረገ። እንደን ዲስፕሌስ አደረገና አሁን ምን አደረገ? ይሄኛውን ደግሞ ቡሊሽ አሬ ምን አደረገው? ኢንቨርት አደረገው። ሶ የኛ ትሬድ የነበረው መች ነው? ሮብ ነው።
ሮብ ተመልከቱ ፕራይስ ይሄኛውንም አሬ ኢንቨርት በሚያደርግበት ጊዜ ይሄኛውን ደመቀል አድርገውና ይሄኛውን ሳሳል አድርገው ኦኬ ይሄኛውን ቡሊሽ የሆነ አሬ ሪትሬስ ካደረገ በኋላ ከኮንሲኩዌንት ኢንኮሬጅመንት ላይ በመነሳት ሮብ እስከ ሐሙስ ጠዋት ድረስ የኤጂያን ሴሽን ላይ ምን አደረገ ኢንቨርት አደረገው ተመልከቱ በዚህ ቦዲ ኢንቨርት አደረገው ቅድም እዚህ ጋር ኢንቨርት ሲያደርግ ይሄን ፌር ቫልዩ ጋፕ ምንድን ነው ያደረገው ሌላ ፌር ቫልዩ ጋፕ አዲስ ቤሪሽ የሆነ ፌር ቫልዩ ጋፕ ሰጠን ይሄንን ክሎዝ ሲያደርግ ይሄንን አፕ ክሎዝ ካንድል ክሎዝ ሲያደርግ ሌላ ፌር ቫልዩ ጋፕ ሰጠን ይሄንን ኢንቨርት ሲያደርግ ምንድን ነው የሰጠን ተመልከቱ አንዱን ዲስሪስፔክት እያደረገ አንዱን ሪስፔክት እያደረገ ሲሄድ ያንን ኦርደር ፍሎ በቀላሉ ምን ማድረግ እንችላለን አይደንቲፋይ ማድረግ እንችላለን እንደዚህ ነው የምንመለከተው ይሄን ፓተርን እንደውም እንደ ቲፕ ልንገራችሁ ብዙ ጊዜ ትመለከቱታላችሁ ኦርደር ፍሎ አይደንቲፋይ የምታደርጉበት በዚህም አንዱ መንገድ ይሄ ነው አንዱን ሪስፔክት እያደረገ አንዱን ዲስሪስፔክት ያደርገዋል ወይ ደግሞ አንዱ ሪስፔክት እያደረገ አንዱን ኢንቨርት ያደርገዋል የዛን ጊዜ ኢዚሊ ኦኬ ፕራይስ የመሄድ ቻንሱ ኢንክሪዝ ማድረጉን ትረዳላችሁ ሶ ይሄን በምመለከትበት ጊዜ ሐሙስ የነበረው ትሬድ የቱ ጋር ነው የሚሆነው ቀጥታ ምንድን ያደርገው ይሄን ኢንቨርት አድርጎ 4 አወር ሰጠኝ የኔ ኢንትሪ የቱ ጋር ነው የሚሆነው ፕራይስ መቶ 4 አወር ፌር ቫልዩ ጋፑን ምን ሲያደርግ ነካ ሲያደርግልኝ ፊል ሲያደርግልኝ at the low ፌር ቫልዩ ጋፑ አሁን ፎርም የተደረገ ፌር ቫልዩ ጋፑ ሎው ጋር ኢንትሬን ፖዚሽን አደርጋለሁ ማለት ነው ሶ ከዛ ታርጌቶች አሉ የመጀመሪያው ታርጌት ይሄ ሊሆን ይችላል የማክሰኞ ሎውን እንደ መጀመሪያ ታርጌት ልንወስደው እንችላለን ከዛ ሁለተኛ ታርጌት ያለን ሶስተኛ ታርጌት ያለን አራተኛ ታርጌት ያለን ኦኬ እነዚህ ሴል ሳይድ ሊኩዊዲቲ ሬስት የሚያደርግባቸው ቦታዎች ናቸው ስለዚህ ኦልሬዲ ባይ ፕሮግራም እዚህ ካለቀ ከዛ በኋላ ሺፍት ከተመለከትን ሴል ፕሮግራም ከተጀመረ የት ነው እዚህ ጋር የገቡ ስማርት መኒ ትሬደሮች የራሳቸውን ፖዚሽን ኦፍሎድ እንዲያደርጉ ወይ እንዲወጡ የቱ ጋር ነው አልጎሪዝሙ አለው የሚያደርጋቸው እነዚህ ሴል ስታፖች ጋር ፕሮፊታብል ሆነው እንዲወጡ የሚያደርጋቸው የቱ ጋር ነው አይታል የራሳቸውን ፖዚሽን እዚህ ገብተዋል ስለዚህ የሚወጡት የት ነው እነዚህ ኢኳሎች ላይ እነዚህ ስዊንግሎች ላይ እነዚህ ስለዚህ እነዚህ ምንድናቸው እንላለን የቀጣዩ ድሮ ማርኬቱ ወይም ደግሞ ፕራይስ ድሮን የሚሆነው ወዴት ነው ወደ እነዚህ ሴል ሳይድ ሊኩዊዲቲዎች ነው ማለት ነው የኛ ታርጌት የሚሆነው የት ነው እዚህ ጋር አንድ ታርጌታችንን ልናደርግ እንችላለን እዚህ ልናደርግ እንችላለን እዚህ ልናደርግ እንችላለን እዚህ ልናደርግ እንችላለን እዚህ ልናደርግ እንችላለን እንደ ታይፕ ኦፍ ትሬደርነታችን መምረጥ የኛ ስራ ነው ስቶፕ ሎሳችን የት ነው የሚሆነው ካልከኝ ካላችሁ የሚሆነው እዚህ ጋር ለምን የምትሉኝ ከሆነ ደግሞ ለሱም ማብራሪያ ሰጣችኋለሁ አንድ ይሄ ኢንቨርዥን ፌር ቫልዩ ጋፕ ነው ሶ ኢንቨርዥን ፌር ቫልዩ ጋፕ ላይ ማስቀመጥ አንድ ራሱ ሎጂካል የሆነ ሪዝን ነው ግን 1 hour ታይም ፍሬም ላይ ስንወርድ ደግሞ ሞር ደግሞ ክላሪፋይ ያደርግላችኋለሁ ሶ ስቶፕ ሎሳችን እዚህ ይሆናል 1 to 2 ትሬደር ነኝ የሚል ሰው ከፈለገ ልክ 1 to 2 ፕራይስ ቴክስ ሲሰጠው ተመልከቱ በመጀመሪያው ድሮ ሊኩዊዲቲ ምን ማድረግ ይችላል መውጣት ይችላል 1 to 2 ትሬደር ከሆነ ኢሚዲየትሊ ማለት ነው እኔ እስከዚህ ድሮ ሊኩዊዲቲ ይጠብቃለሁ ካለ 2.73 በዚህ መውጣት ይችላል እስከዚህ ኳለው ተመልከቱ እነዚህን ግን በአንድ ጊዜ አይደለም ፕራይስ የመጣው ዊኩን ሆልድ ማድረግ ይጠበቅብን ነበር ይሄንን ቴክ ለማድረግ ስለዚህ 1 to 2 ትሬደር ነኝ የሚል ሰው ከፈለገ ቀጥታ እዚህ ጋር ይወጣል ስዊንግ ትሬደር ነኝ የሚል ካለ ደግሞ ሆልድ ያደርጋል ለምን እስቲ ሎጂካል ነው ሆልድ ማድረግ አለበት ለምን እዚህ ጋር ገብተዋል ስለዚህ የት ነው የሚወጡት የት እንደሚወጡ ሃይ ፕሮባብል መውጫቸውን እናውቃለን እነዚህ ኢኳሎች ላይ ስለዚህ በፊር አይደለም ማን ነው በግሪድ አይደለም ስግብግብ ሆነን አይደለም እዚህ ጋር እያስቀመጠን ያለ ነው ወይ እዚህ ጋር እያስቀመጠን ያለ ነው ግን ሎጂካል ስለሆነ ነው ሪዝነብል ስለሆነ ምክንያታዊ ስለሆነ ነው እያስቀመጠን ያለ ነው ማለት ነው ሶ 1 hour ታይም ፍሬም ላይ ስንወርድ ምን እንመለከታለን ስቶፕ ሎሳችንን ለምንድን ነው እዛ ጋር የምናስቀምጠው የሚለውን ጥያቄ ልመልስላችሁ ኦኬ ተመልከቱ ይሄ ነው ኢንትራክሽን አለን አይደል ይሄኛው ነው 4 hour ፌር ቫልዩ ጋፕ ነው ይሄ ሶ ከዚህ 4 hour ፌር ቫልዩ ጋፕ ተመልከቱ ይሄንን ፕራይስ ይሄኛውን ቡሊሽ የነበረውን 4 hour ፌር ቫልዩ ጋፕ ፕራይስ ኢንቨርት ከማድረጉ በፊት ተመልከቱ ኦልሬዲ ስዊንግ ሃይ ወይም ደግሞ ሌላ ማይነር ባይ ሳይድ ሊኩዊዲቲ በዚህ ስዊንግ ግራብ ካደረገ በኋላ ምን አድርጓል ዲስፕሌስ አድርጎ ይሄ ዊክ ነበረ ዊኩን እንደውም በቦዲ ዲስፕሌስ አድርጎ ምን አድርጓል ቴክ አድርጓል ምን እየሰጠን ነው ኦልሬዲ ባይ ስታፕ ቴክን ሆኗል እዚህ ሴል ስታፕ ቴክን ሆኗል ስለዚህ ምንድነው ይሄ ሬንጅ ዲሊንግ ሬንጅ እየሰጠን ነው ስለዚህ ይሄ እንደውም ፈርዘር ምንድነው የሚገልጽልን ፕራይስ የመቀጠል ቻንሱን ይሄንን ዲሊንግ ሬንጅ ተጠቅሞ የመቀጠል ቻንሱን እየገለጸልን ነው ፕላስ ደግሞ
የምናውቀው ነገር አለ። ምንድነው ይሄ? ምን ታይፕ ኦፍ ሊኩዲቲ ነው? ይሄም ባይ ሳይድ ሊኩዲቲ ሬስት ያደርግበታል። ግን ምን ታይፕ ኦፍ ሊኩዲቲ ነው? ይሄ ሃይ ሬዚስተንስ የምንለው ሊኩዲቲ ታይፕ ነው። ሎ ሬዚስተንስ የምንለው እንደዚህ ቢሆን ኖሮ ነበረ። እንደዚህ ቢሆን ኖሮ እና በሪትሬስመንት እዚህ ቢሆን 4 አወር ፌር ቫሊ ጋፑን እዚህ ጋር 4 አወር ፌር ቫሊ ጋፑን ገብቼ ስቶፕ ሎሴን እዚህ ጋር አላስቀምጥም ነበረ። ይሄ ሊኩዲቲ ሎ ሬዚስተንስ ቢሆን ኖሮ ማደርግ የነበረው ወዴት ነበረ? ወይ እዚህ ሪጀክሽን ብሎከር ወይ ስዊንግ ሃይ ጋር አስቀምጠው ነበር። ግን ይሄ ሃይ ሬዚስተንስ ሊኩዲቲ ራን ስለሆነ አይዲያሊ ፕራይስ ድጋሚ መጥቶ ይሄንን ሃይ ቴክ ማድረግ አይጠበቅበትም። ምንድነው የሚያደርገው? በዚህ ሬንጅ ውስጥ ግን ይሰራል። በዚህ ሬንጅ ውስጥ ያሉ ሊኩዲቲዎችን ሲክ ያደርግና እነዛ ሊኩዲቲዎች ቴክ ያደርግና ሴንድ ያደርገዋል ማለት ነው ፕራይስን። በዚህ ሬንጅ ውስጥ ያለ ሊኩዲቲ የትኛው ነው ካልከኝ፣ አሁን ሞር በዚህ ሬንጅ ውስጥ ኢንተርናል የሆነ ሊኩዲቲ ነው የምንፈልገው። የቱ ጋር ነው ካልከኝ ተመልከት። ይሄ 4 አወር ፌር ቫሊ ጋፕ ሎው 1 አወር ላይ ስንመጣ ምን ሆኖ እናገኘዋለን? ባይ ሳይድ ሊኩዲቲ። ስለዚህ አልጎሪዝሙ ምንድን ማድረግ ያለበት? በዚህ ባይ ሳይድ ሊኩዲቲ ውስጥ አኪሙሌት ያደርግና ከዛ በኋላ ሴንድ ያደርገዋል ማለት ነው። የተመለከትነውም ያንን ነው። ሁልጊዜ ይሆናል እያለን አይደለም። ቀናቶች የሉም ወይ ሃይ ሬዚስተንስ ሊኩዲቲዎች ተወስደው ከዛ በኋላ የሚቀጥልበት ቀናቶች የሉም እያለን አይደለም። ግን ሃይ ፕሮባብል አይደለም። ሃይ ሬዚስተንስ ሊኩዲቲ ካለን እንደ ሬንጅ ነው እንጂ የምንጠቀመው ፕራይስ እዚህ ድረስ መጥቶ ይወርዳል የሚል አንቲሲፔሽን ትንሽ ያዳግታል። የሆነ ቻንሱ ሎ ሆኖ እናገኛለን። ስለዚህ ስቶፓችን ለራሱ ሎጂካል ነው ልላችሁ ፈልጌ ነው። ስለዚህ እንዳልኳችሁ 1 to 2 መውጣት ከፈለግን እዚህ ጋር በቀላሉ 1 to 2 ዋችን ይዘን እንወጣለን። እኔ ነው እስከ ድሮ ሊኩዲቲ ነው እስከ ታርጌቱ ነው የሚይዘው። ታርጌቱ ሎጂካል ነው፣ የፈለገውን ጊዜ ይውሰድ። ስቶፕ ሎሲም ሎጂካል ነው። ፕራይስ እዚህ ሪች ማድረግ አይጠበቅበትም። ሊያደርግ ይችላል ወይ? አብሶሉትሊ በስትክክል ይችላል። ግን ሎጂካል ነው አይዲያል ነው ወይ መሄድ አለበት ወይ? ነው። እሱን ኢንዲኬት የሚያደርገን ፖሲቢሊቲ እየተመለከትን ነው ወይ? ነው አይደለም። ስለዚህ አንድ ትሬደር እኔ ሆልድ ማድረግ ፈልጋለሁ ካለ ሆልድ ማድረግ ይችላል። እስከ ስታንዳርድ ዲቪዬሽን 2 ድረስ ሆልድ ማድረግ ይችላል። ቀጣይ ድሮ ሊኩዲቲ ሆልድ ማድረግ ይችላል። wherever you want መውጣት ትችላለህ ማለት ነው። ሶ እንግዲህ የዛሬ ቪዲዮ ይሄ ነው። አጠር ያለች ቪዲዮ ነው ብዬ ተስፋ አደርጋለሁ። ኦልሞስት ወደ 17 ደቂቃ ሲሚላር ነው ከባለፈው ቪዲዮ ጋር። ሶ አይ ሆፕ እንደተማራችሁበት ተስፋ አደርጋለሁ። ኦርደር ፍሎ እንደዚህ ነው ኢንዲኬት የምናደርገው። የአንድ አሬ ፌል ማድረግ እና ከዛ ደግሞ ሌላ አሬ መፈጠር የአንድን ነገር ከአንድ ነገር ሀፕን የማድረግ ቻንሱን እንዴት ኢንክሪዝ እንደሚያደርግልን በዚህ ቪዲዮ የምትማሩበት ነው ይሆናል ብዬ ተስፋ አደርጋለሁ። እንግዲህ የትኛውም ኮመንት ካላችሁ ፕሊዝ ሌሚ ነው እንዲሰራላችሁ የምትፈልጉት ካለ ወይ ግራ የገባችሁ ኮንሰፕት ካለ በቪዲዮዎች ውስጥ አድሬስ ላደርግ እችላለሁ እና ፕሊዝ ኮመንት ሴክሽን ላይ እንድትጽፉልኝ ጥያቄ ካላችሁ አበረታታችኋለሁ። ፕላስ ደግሞ ይሄ ቪዲዮ ከተማራችሁበት ከተደሰታችሁበት እኔንም ሰፖርት ለማድረግ ሰብስክራይብ እንድታደርጉ ሪኮመንድ አደርጋለሁ። እንግዲህ እግዚአብሔር ፈቅዶ በቀጣይ እስከምንገናኝ ድረስ መልካም የትሬዲንግ ቀናቶች ይሁንላችሁ። see you. Ciao.